وبمناسبة حلول عيد الإضحى المبارك، أسأل الله أن يغفر لكم ولوالديكم ولمن تحبون، ويقدر لكم الخير ويلبسكم حلل العافية، ويعطيكم من خير الدنيا والآخرة، وأن يتقبل صيامكم ودعاءكم في يوم عرفة، ويجعلنا الله وإياكم من عتقائه من النار في هذا اليوم الفضيل. عيدكم مبارك، وكل عام وأنتم بخير. ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ። እንኳን አደረሳችሁ ብያለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ አይደለም? እኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ። በዓል እንዴት ነው? እንዴት እያሳለፋችሁት ነው? እንዴት ይመስላል? እኔ ጋር አሪፍ ነው አልሐምዱሊላህ። ያው መዳም ቤት ስትሆኑ ምንም አይሆንም እና ጥሩ ነው እላችኋለሁ። እና እንዴት ናችሁ? ደህና ናችሁ አይደለም? እኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ ውዶቼ። እና ያው የኢድ ውሎ ይሄ ይመስል ነበረ ማለት ነው አልሐምዱሊላህ። እና እናንተ ጋርስ እንዴት ነው? ኢድ እንዴት እያሳለፋችሁት ነው? ለነገሩ መዳን ቅመሞች ማለት ነው ኢድ መሆኑ ራሱ በስንት አንዱ ነው። ለምሳሌ ስራ ስለሚበዛ ማለት ነው አናውቀውም። እኔ ለቀውኝ ሄደው ነው ማለት ነው። ያው በጣም ደስ ብሎኛል። ያው ለቋቸው ከቤት መዳሞቻችሁ ሲሄዱ በጣም ደስ ይላል ማለት ነው። እንደ ሀገር ቤትም ሆነ ባታከብሩም ያው ምንም አይሆንም፣ ጥሩ ነው ማለት ነው። እና ምን ላችሁ ነበረ? እኔ ደግሞ የሀገሬ ዳቦ ደፍቼ ማለት ነው በቃ በእንደዚህ ሁኔታ እያሳለፍኩ ነው ማለት ነው። እና እንደዛ ላችኋለሁ ውዶቼ። እና እንዴት ናችሁ? ደህና ናችሁ ወይ? ያው ቆይቼ ነው ቪዲዮ መሰራው ማለት ነው። ያው በስራ አካውንት ማለት ስራ በጣም ይበዛብኛል። ዛሬም ለቀውን ሄደው ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ደህና ነኝ እላችኋለሁ ውዶቼ። እና ብሉልኝ ጠጡልኝ፣ እኔም እየበላሁ እየጠጣሁ ነው ማለት ነው። ያው ብቻችንም ሲሆን ብቻችን ስትሆኑ አይበላው ማለት ነው። ያው ከኔ ጋር ያሉትን ልጆች ስላለባቸው ወጥተዋል። እኔ ብቻ ነኝ ያለሁት ማለት ነው ከስልኬ ጋር ማለት ነው። እኔ ብቻ ሳይሆን ያው ከእናንተ ጋር ያው እያወራሁ ነው ማለት ነው። እና እነዛላችኋለሁ እና አብሽሩ። የሆነ ስሜት አለው አይደለም? የሆነ በቃ ወደ ሀገር ቤት ስትደውሉ የሆነ ስሜት ነገር አለው። ያው እንደዛ አይነት ስሜት ሲመጣባችሁ ከስልካችሁ ጋር አውሩ፣ ከኛ ጋር እንደዛ ማለት ነው። ቪዲዮ ሰራችሁ የኔማ ፋሚሊዎች ማለት ነው አላችሁ አንዳንዶቻችሁ ማለት ነው ዩቲዩብ ሰራላችሁ። እና ያው እኔ ከስልኬ ጋር ቤተሰቦቼ ሳስታውስ እንዴ ከስልኬ ጋር ከእናንተ ጋር አወራለሁ ማለት ነው። ብቻችሁ ስትሆኑ ደግሞ ብዙ ነገር የምታስታውሱት ነገር አለ። ቤተሰብ ታስታውሳላችሁ፣ ልጆች ካላችሁ ልጆቻችሁን ታስታውሳላችሁ። እና እንደዛ እላችኋለሁ። በተለይ ደግሞ አመት በዓል ጊዜ በጣም ቤተሰብ የምታስታውሱ ማለት ነው። እና እንደዛ እላችኋለሁ ውዶቼ። ያው እየበላሁ ነው፣ እናንተም እየበላችሁ እኔም እየበላሁ ነው ማለት ነው። እና አሪፍ ዳቦ ጋግሬያለሁ ማለት ነው። ሌላ ቀን ደግሞ አሳያችኋለሁ እንዴት እንደሚጋገር ማለት ነው። ዛሬ ያው ዝም ብዬ ቶሎ ያው ታውቃላችሁ አይደለም? መዳሞቹ ከቤት ሲወጡ ወደ ስልካችሁ ነው የምትሮጡት ማለት ነው። ወደ ራሳችሁ ሳይሆን የምትበሉት ነገር ሳይሆን የምታስታውሱ በቃ ወደ ስልካችሁ። እኛ ኢትዮጵያኖች ደግሞ ስልክ በጣም እንወዳለን።
ከምግብ ይልቅ ስልክ እንወዳለን። ይሄ መዳሞችም ጨርሰውታል። እና ልክ እነሱ የሰራሁትን ምግብ ምናምን በመኪና እንደጫንኩላቸው የሰራሁበትን እቃ አጠብኩ። ከዛ ወደዚህ ነው መሩቁት ማለት ወደ ክላሴ እና እንደዛ አላችኋለሁ ወንዶቼ። አንድ ቀን ደግሞ ኢንሻአላህ ሀገራችን ሄደን በሀገራችን እንደምናሳልፍ ተስፋ አለኝ ማለት ነው። የአረፋ በዓል በጣም የሚናፈቅ ነገር አለ። የምር የሀገር ቤት ሽታው ምናምን አለ አይደለም፣ ብዙ ነገር ይደረጋል። እኛ ጉራጌዎች ደግሞ ብዙ ባህሎች አሉን። እናቶች ቆጮ ይጋግራሉ፣ አባቶች ስጋ እንትን ይላሉ። የምር በጣም የሚናፈቅ ነገር አለ እና እንደዛ እላችኋለሁ። ብዙ የሚያስታውስ ነገር አለ። አንዳንዴ ደግሞ አልቅሽ ይለኛል። ከዛ ደግሞ መልሼ ለምንድን ነው ማለቅሰው እላለሁ። ያው ሙሉ ጤንነት ስላለኝ ነው እንዲህ ቁጭ ብዬ ከእናንተ ጋር እያወራሁ ያለሁት ማለት ነው። እና እንደዛ እላችኋለሁ። እና መላችሁ ነበረ በቃ እንኳን አደረሳችሁ ለማለት ነበረ የገባሁት ማለት ነው። እና አብራታቱን ሰብስክራይብ አድርጉን። ባይዞኝ እንትን እያነሳበኝ ነው ሰብስክራይብ ማለት ነው። ለምን እንደሆነ አላውቅም። ወደ ላይ ወጣሁ እያልኩ ወደ ታች እያወረደኝ ነው ማለት ነው። ማለሽ ችግር የለውም። እኔና እሱ በቦቅስነት እንትን እንላለን ማለት ነው። እና ለምን እንደሚቀንስብኝ ባላውቅም ይቀንስብኛል ማለት ነው። ስጠይቅ ደግሞ ያው በየቀኑ ቪዲዮ ለቀቂ ምናምን እየተባልኩ ነው። ያው ቪዲዮ እየለቀቁ አይደለም ስለማይመቸኝ ማለት ነው። እና እንደዛ እላችኋለሁ። ያው አበረታቱኝ፣ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ፣ ኮሜንት ጻፉልኝ። ባይዞኝ የሆነ ቀን በአንደኛው ቪዲዮዬ ምን ተብያለሁ? ድምጽ ያው ያለኝ ነው፣ የምሬ ነው የምላችሁ ማለት ነው። ያኔ ከዚህ የበለጠ ድምጽ ደግሞ ከየት ላምጣ ማለት ነው። ያው ድምጽ 2 ነው 3 ኮሜንት አይቻለሁ ድምጽሽ ብለውኝ ማለት ነው። እና ያው ምን ልላችሁ ነበረ፣ ይሄ ብቻ ነው ያለኝ ድምጽ ማለት ነው። ከየትም ማምጣት አልችልም። እና ከላይ የተሰጠኝ ነገር ነው ማለት ነው። እና አበረታቱኝ፣ እንዳታልፉኝ፣ ሰብስክራይብ አድርጉኝ። እና በድጋሚ እንኳን አደረሳችሁ እላችኋለሁ ውዶቼ። ከውጭም ያላችሁ ከሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ እንኳን አደረሳችሁ በድጋሚ ላለው ውዶቼ። እና ሰላም አለይኩም ወራህመቱላሂ ወበረካቱ።